ሰላም እንደምንከረማችሁ እግዚአብሔር አምላካችንን እናመሰግናለን። ለዚህ ቀን ከሁሉ አስቀድመን እዚህ ቦታ እንድናገለግል የፈቀዱልን የዚህ ቤተክርስቲያን መሪዎች እናመሰግናለን። በቀጠል እኛ ቀድሞ ሙሉ ወንጌል አብረን የምናገለግል ነበርና እዚህ ሙሉ ወንጌል ቤተክርስቲያን ስለመሰረታችሁ ጌታ ይባርካችሁ እንላለን። ተባረኩ። ዳግም ደግሞ ከመጣንበት ቤተክርስቲያን መለኮት ቤተክርስቲያን ከፓስተሩና ከምዕመኑ ከበረ ሰላምታ እናቀርባለን። ጌታ ይባርካችሁ። እንግዲህ እንደምታውቁት እኛ ባለቤቱ ወይዘሮ ዘለቃ ስሟ ይሄ ነው፣ ግን በልጅነቷ ራሷ ቃቆ ብላ ስለጠራች ምን ትታወቀው ቃቆ ነው። ያው እኔ ደግሞ ክፍሌ ስዩም ነኝ። ተጋባን 52 ዓመታችንን አከበርን። ጌታ ረድቶን በዚህ ውስጥ 8 የልጅ ልጆች እግዚአብሔር ሰጥቶናል፣ 4 ልጆች እና በዚህ ደግሞ ባርኮናል። ሁሉም ያገለግላሉ፣ በተለይ ወላጆች ያገለግላሉና በዚህ ደግሞ እግዚአብሔር ባርኮናል። ጌታ ይመስገን። እግዚአብሔር ለዛሬው ቀን ደግሞ ስላበቃን በኢየሱስ ስሙ ይክበር። ተባረኩ። እንግዲህ ቦታውን ለመንፈስ ቅዱስና ለባለቤት ያስረክባለን። እንዴት ሰነበታችሁ? ጌታ የተባረከ ይሁን። እግዚአብሔር ደግሞ እንደገና ወዳደግንባት ቤተክርስቲያን እድል ስለሰጠን ክብር ለእግዚአብሔር ይሁን። እግዚአብሔር መልካም አምላክ ነው። ጌታ ይባረክ። ብዙ ጊዜ እንደው ያው ብዙ ወጣቱ ትውልድ አያውቀንም። ከነሐንዬ ጋር አብረን ነው የኖርነው ያመለክነው። ክብር ለእግዚአብሔር ይሁን። አንዳንድ ጊዜ እነዚህ ሰዎች ምንድናቸው፣ ከየት መጡ የሚል ጥያቄ ካላችሁ እንደው ትንሽ ራሳችንን እናስተዋውቃችሁና አባቢ ያስተዋውቋል። ብዙ ጊዜ እኔ ነኝ መድረክ ላይ የምታየውና ያንን ሰዎች ክሬዲቱን እኔ ጋር እንዳያመጡ ትፈራለሁ። ባለቤቴ ዛሬ 55 ዓመት ስንተዋወቅ እኔ ጌታን አላውቅም። እሱ ደግሞ በህይወት ደክሞ ነው ያገኘኝ። ከጌታ ወደኋላ ብሎ ነው የተገናኘነውና ሰርጋችን እየቀረበ እያለ ከ2 ዓመት በኋላ አንድ ነገር ጠየቀኝ። ምን አለበት መካነ ኢየሱስ ቤተክርስቲያን ሄደን ብንጋባ አለኝ። በጣም ደነገጥኩኝ። አንተ ጸረ ማርያም ነህ እንዴ አልኩት። እና እንደሱ እኮ ማርያምን የሚጠላ የለም ብሎ ሊያስረዳኝ ሞከረ። አለቀስኩኝ። ከአዲስ አበባ ደብረ ዘይት ድረስ አለቀስኩኝ። የተደፈርኩ መሰለኝ በቃ። እና ይሄ ነገር ተዘጋ፣ ይሄ ምዕራፍ ማለት ነው በቃ። ስለዚህ ሰርጋችን በጣም በተክሊል በምን በእንደዛ አይነት ሁኔታ ተጋባን። የሰርጋችን ዕለት በጣም ትልቅ ሰርግ ነው። ትልቅነቱን ልነግራችሁ ሳይሆን ምን ያህል ዓለም ጥግ ላይ እንደነበርን ነው። በጣም ከፍ ያለ የዓለም ጥግ ታውቃላችሁ። በቃ ዓለምን እስከ መጨረሻዋ የኖርናት ማለት ነው። እና ከነጥላሁን ገሰሰ ጋር ነው ያልነው። በተክሊል ነው የተጋባነው። ማታ እስከ 3 AM አልተኛንም ማለት። ኮክቴል ነበር። ኮክቴል ላይ ሲዘፈን ነው። እራት ነበር። ወደ መኝታ ስንሄድ 3 AM አልፏል ማለት ነው። እና እንግዲህ እንዲህ አይነት ውሎ ውላችሁ ማታ ኤክስፔክት እንደ ጫጉላ ቤት ኤክስፔክት የምታደርጉት ነገር ጸሎት አይደለም። እና እንጸልይ አለኝ። እኔ የማውቀው ጸሎት ጠዋት ነው፣ ማታ ጸሎት አላውቅም። እናቴ ሌሊት ስትጸልይ አውቃለሁ። ሌሊት ትነሳለች እናቴ 3 AM ተነስታ ትጸልያለች። ከልጅነት ጀምሮ የምናያት ነው። ግን ማታ ጸሎት አላውቅም።
ሲንበረከክ ተንበረከኩ። ለምን እንደተንበረከኩ ብጠይቁኝ አላውቅም። እና አንድ ጸሎት ጸለየ። እግዚአብሔር ሆይ እሰማዋለሁ። እኔ ደግሞ ያው እቀምለውን እላለሁ ማለት ነው። በሰማያት የምትኖር ይቀጥላል የራሴ ግን እሰማዋለሁ። ይሄን ትዳር እጆችህ ላይ አስቀመጥኩት። የዚህ ትዳር ባለቤት አንተ ነህ። በዚህ ትዳር መካከል አንድ እጅ እንዳይገባ እለምናለሁ። ትዳር ውስጥ እጅ እንዴት ነው የሚገባው? እንዴት ነው ትዳር የሚሰጠው? ምንም አልገባኝም። ጨረስን፣ ተኛን። እሱ ያን ቀን ወደ ጌታ ተመለሰ። ያቺ ዩተርን ያደረገባት ጊዜ ነበረች። ተመለሰ ወደ ጌታ። ጠዋት ተነስቶ እኔ ጠዋት ተነስቼ ወደ ማመልክበት በማለዳ ሄዳለሁ። ቅዳሴ ከኔ ጋር አብሮ ይሄዳል። እንመጣለን፣ ቁርስ እንበላለን። 10 ላይ ሲሆን እሄዳለሁ ይለኛል። የት? ቤተክርስቲያን። ሁለት አይነት ሰው አንድ ቤት እንዴት ይኖራል? ስለዚህ ቤቱ በአንድ እግሩ ይቆማል ማለት ነው። እሑድ በጣም ከባድ ጊዜን ያሳለፍነው። በጣም ከባድ። በማለዳ ሁል ጊዜ ይሄ ትዳር አይሰራም እለዋለሁ። ይሄ ትዳር በፍጹም አይሰራም። ሁለት እምነት ያለው ሰው አንድ ቤት ውስጥ አብሮ ሊቀጥል አይችልም። በፍጹም አይሰራም። ይሰራልም አይለኝም፣ አይሰራምም አይለኝም። ጸጥ። ከዛ ስንመለስ አንድ መኪና ናት ያለችን። ስለዚህ መኪና እፈልጋለሁ እላለሁ። ፉል ታንክ አድርጎ አስጥቦ ቁልፉን አስቀምጦልኝ ይሄዳል። በእግሩ ይሄዳል ማለት ነው። ደብረ ዘይት ነው የምንኖረው። የአየር ኃይል ሰው ነው፣ የተከበረ ሰው ነው፣ ኦፊሰር ነው። እና በእግሩ ብድግ ብሎ ተነስቶ ይሄዳል። አንድ ጊዜ መጥቼ ፒክ አደርግሃለሁ ስጨርሱ አልኩት። ለእርዳታ አይደለም፣ ትንሽ ወረቀት ጠቅለል አደረግና የእሱ ሚስት ሲጋራ ታጨሳለች እንዲሉኝ ሲጋራ ይዝና ወረቀት ጠቅልዬ እቆማለሁ በራፉ ላይ ሲወጡ የእሱ ሚስት ልሆን መንገደኛ ሴት ልሆን አንድ ሰው ዞር ብሎ ያየኝ። ይመጣል፣ ተያይዘን እንሄዳለን። ያችን ወረቀት እዛው አስቀምጣታለሁ። ሳምንት ደግሞ ሲሄድ አደርጋለሁ። እንደዚህ እያደረኩኝ በጣም ከባድ ቻሌንጅ ውስጥ ነበረን። በጣም እና እንዴት እንደዚህ ሊቀጥል ይችላል እለዋለሁ። ይሄ ትዳር የሚቀጥል አይመስለኝም። ዝም 5 ዓመት ሙሉ 2 ዓመት ከመጋባታችን በፊት ከተጋባን በኋላ 3 ዓመት 5 ዓመት ሙሉ በየትኛውም ግጭት ውስጥ አንድ ቀን ይቅርታ ጠይቄ አላውቅም። አንድ በስተት ይቅርታ ጠይቄ አላውቅም። መጠየቅ እንዳለብኝም አላውቅም። አንድ ቀን ይቅርታ ጠይቄ አላውቅም ስለምንም ሁኔታ። በዛን 5 ዓመታት አንድ ቀን ይቅርታ ያልጠየቅ። እኔ አጥፍቼ ሁል ጊዜ እሱ ነበር ይቅርታ የሚጠይቅ። እና ምን ገባኝ? ፐርፌክሽኒስት ፐርፌክት እንደሆንኩኝ ራሴን አሰብኩት። እሱ ሁል ጊዜ ጥፋተኛ፣ ሁል ጊዜ እኔ ትክክል። ስለዚህ አእምሮ የሚያውቀው ስለሱ ሳስበው በቃ ትክክል ያልሆነ ሰው እና አይሰራም። ይሄ ትዳር እለዋለሁ። ምንም አይሰራምም አይለኝም፣ ይሰራልም አይለኝም። ዲፌንድ አያደርግም፣ ጸጥ ነው የሚለኝ ይህን ሀሳብ ሳመጣ። እና በጣም ዲናይ ላረገው የማልችለው ጌታ ነው ያለው እሱ ውስጥ። ማለት ልዋሸው የማልችለው ልሟገተው የማልችለው የጌታን ባህሪ አይበታለሁ ውስጡ። እና አንድ ቀን ዝም ብዬ ስለ እግዚአብሔር ፍቅር አስባለሁ። ምንድን ነው እግዚአብሔር ፍቅር? በገፋሁት ቁጥር ወደ እኔ ይቀርባል፣ በጠላሁት ቁጥር ወደ እኔ ይመጣል። ዲስሪስፔክት ባረኩት ቁጥር በአክብሮት በፍቅር ወደ እኔ ይጠጋል። እና አንድ ቀን ውሰደኝ አልኩት። የምትሄድበት ቦታ ይዘኝ ሂድ አልኩት። እውነትሽን ነው አለኝ። አዎን አልኩት። በኋላ ጊዜ ስጠይቀው እኔ ሄደሽ የምትረብሽ ነበር የመሰለኝ አለኝ። ምን ተሰማህ እንደዛ ብዬ ጠይቀዋለሁ። ገባሁ። ስገባ ደብረ ዘይት መካነ ኢየሱስ ነው የገባ ነው። ቤተክርስቲያን ሁሉ ተዘግታለች። ደብረ ዘይት መካነ ኢየሱስ በሙሉ መሰረተ ክርስቶስ፣ ሙሉ ወንጌል፣ ቃለ ሕይወት በሙሉ አንድ ላይ የሚያመልኩበት ጊዜ ነው። እና ሁሉ ሰው አንድ ላይ ነው የሚያመልከው። አንድ ቤተክርስቲያን ናት ያለችው። እና የፋሲካ ቅዳሜ ነው። ቅዳሜ 2 ማታ ነው።
መብራት ጠፍቷል። ሰው ሁሉ ሻማ ይዟል። ሲዘምሩ ነው የገባ ነው። የሆነ መልአክ የሚዘምሩ ነው የመሰለኝ እና ገብቼ ቁጭ ከማለት ሲጀምሩ ማልቀስ ነው የጀመርኩት። እና ጌታን የምትቀበሉ ሲባል እንዴት ሆኜ እንደወጣሁ እንዴት እዛ ጋር እንደቆምኩ ኳየሩ እንደቆም አስታውሳለሁ። ከኔስ ኳየር እንደቆም አስታውሳለሁ። እና እዛ ጋር ስቆም ነው ደርሼ ጌታን ተቀብዬ ስመጣ አላየኝም። ይጸልያል እሱ። ተመልሰን ወተን ስንሄድ እንዴ ጌታን ምናምን ስለው አላየኝም፣ አልጠበቀኝም። የሆነ ቀልድ የምትቀልጂ ነው ይመስለኛል። አይ አይደለም አልኩት። እንዴ በእንዲህ አይነት ነገር ይቀለዳል አልኩት። ኢየሱስ ክርስቶስን እሱ ውስጥ አየሁት። ክብር ለእግዚአብሔር ይሁን። ስለዚህ እኔን እዚህ ጋር ብታዩ እሱ ውስጥ ያለው ኢየሱስ ነው እኔን እዚህ ጋር ያመጣ። ክብር ለእግዚአብሔር ይሁን። እንጸልያለን። የዘላለም አምላክ እግዚአብሔር በጌታ በኢየሱስ ክርስቶስ ስምህን እንጠራለን። ጌታ ሆይ አንተ ትላንትን ታያለህ። የዛሬ አምላክ ብቻ አይደለህም። ትላንትን ታያለህ፣ ደግሞ የነገም አምላክ ነህ። የዛሬ ብቻ አይደለህም። እናመሰግንሃለን። የትላንቱ ለዛሬ መቆሚያችን ነው ጌታ ሆይ። ትላንትን ዛሬ እንናገራለን። ጌታ ሆይ ስምህ ይባረክ። ክብር ሁሉ ለአንተ ይሁን። ከፍ ከፍ እናረጋለን። እኔ ብሄድ ይሻላችኋል እርሱ መንፈስ ቅዱስ በመጣ ጊዜ ብለህ የመረጥክልን፣ አጽናኙ በመጣ ጊዜ ብለህ የመረጥክልንን ይህንን አጽናኝ መንፈስ ቅዱስ ወደ እውነት ሁሉ የሚመራንን የእግዚአብሔርን መንፈስ በኢየሱስ ክርስቶስ ስም እጠራለሁ። ጌታ መንፈስ ቅዱስ እንድታስተምረን እንድትናገረን በኢየሱስ ክርስቶስ ስም እጸልያለሁ። ጌታ ሆይ አስተምረን፣ ደግሞም ተናገረን፣ ወደ እውነት ሁሉ ምራን። የትናንቱን አስረሳን፣ ዛሬ በአዲስ መንገድ ምራን። በኢየሱስ ክርስቶስ ስም ጸለይኩ፣ አሜን። ጌታ የተባረከ ይሁን። ከናን ፕሮግራም ፓስተር ሲደውልልኝ ወደ ልቤ ሞላው የይቅርታ በረከቶች የሚል ነው እንድንነጋገር ያሰብኩት። ክብር ለእግዚአብሔር ይሁን። መንፈስ ቅዱስ ይረዳናል። እንግዲህ መጽሐፍ ቅዱሳችን ስለ ይቅርታ በብሉይ ኪዳንም በአዲስ ኪዳንም አበክሮ የተናገረበት ቦታ ነው። 200 ጊዜ ተጽፏል። ክብር ለእግዚአብሔር ይሁን። ይቅርታ ማለት በበዳይና በእግዚአብሔር መካከል ስላለው ይቅርታ ነው የምናወራው። በዓለም ላይ ብዙ እርቅ አለ። በተለይ በእኛ ሀገር በጣም በተለያዩ ባህሎች ሰዎች የሚታረቁበት አለ። ሰውን ሲበድል ካሳ ክሶ ይታረቃል። የዓለም መንግስታት የሚደራደሩበት ተደራድረው የሚታረቁበት ብዙ እርቅ አለ። ዛሬ ግን የምንነጋገረው ይቅርታ በበዳይ በተበዳይ እግዚአብሔርን መካከል ያደረገውን ይቅርታ ነው። ኤፌሶን 4:32 ላይ ምን ይላል? እርስ በርሳችሁ ቸሮችና ሩህሩሆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ስለዚህ ይሄ በክርስቶስ ስላገኘነው ይቅርታ ነው የምንነጋገረው። ክብር ለእግዚአብሔር ይሁን። ሌሎችን ይቅር እንድንል ሲጠይቀን የእርሱን ባህሪን ነው የሚያሳየን። የእግዚአብሔር ቃል ምን ይላል? የእግዚአብሔር አንደኛ ጴጥሮስ ላይ የእግዚአብሔር የጽድቁ ተካፋይ እንሆን ዘንድ ኃጢአት የሌለበትን እርሱን ክርስቶስን ኃጢአትናችንን አሸከመው ይላል። ኃጢአት የሌለበት ምን የክርስቶስ ኢየሱስ ባህሪ ተካፋዮች እንሆን ዘንድ ይላል። ስለዚህ የባህሪው ተካፋይ ሆነናል። ክብር ለእግዚአብሔር ይሁን። ያልሰጠንን አይደለም። በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ሲለን ዝም ብሎ አይደለም፣ የተሰጠንን የይቅርታ ፍሬዎች ነን። አሁን እኔ ምን ነገርኳችሁ? ምን መሰከርኩላችሁ? እኔ የይቅርታ ፍሬ ነኝ። ክርስቶስ ኢየሱስ ይቅርታ አደረገልኝ፣ ባለቤቴ ይቅር አለኝ። በባለቤቴ ይቅርታ ክርስቶስ በወደደበት ቤተክርስቲያንን እንደወደደ አንኮንዲሽናሊ በቃ የምትመች ሴት መውደድ ቀላል ነው፣ ይቻላል። ሰሚት አርጋ ለጌታ ራሷን ሰጥታ ለባሏ ምትሰጥ ቀላል ነው። አመፀኛን ሴት መውደድ ግን ከባድ ነው። አመፀኛን ሴት የሚወዳት ክርስቶስ ኢየሱስ ብቻ ነው። ክብር ለእግዚአብሔር ይሁን። ስለዚህ የይቅርታ ፍሬ ነን። ሁላችንም የይቅርታ ፍሬ ነን። የኔ ግን አብዝቶ የይቅርታ ፍሬ ነው፣ የእናንተና ክብር ለእግዚአብሔር ይሁን። ስለዚህ ይሄ ይቅርታ የምንነጋገርበት ይቅርታ ከልብ ስለሆነ ይቅርታ ነው። ከልብ ስለሆነ ይቅርታ ነው። ማቴዎስ 18:21-35 እንደዚህ ይላል። በዚህ ጊዜ ጴጥሮስ ወደ ኢየሱስ ቀርቦ ጌታ ሆይ ወንድሜ ቢበድለኝ
ስንት ጊዜ ይቅር ልበለው? እስከ 7 ጊዜ ነውን አለው። ኢየሱስም እንዲህ አለው፣ እስከ 7 ጊዜ 7 እንጂ እስከ 7 ጊዜ 7 አልልህም አለው። 35 ላይ ልውሰዳችሁ። እንግዲህም እናንተም እያንዳንዳችሁ ወንድማችሁን ከልብ ይቅር ባትሉ በሰማይ ያለው አባቴም እንዲሁ ያደርግባችኋል። ከልብ ይቅር ባትሉ፣ ለካ ከአፍ ይቅር ይቻላል። ከአፍ ይቅር እንዳትሉ ከልብ ይቅር በሉ። ከፊል ይቅርታ የለም። ይቅርታ ሙሉ ነው። የሆነ ግማሽ ግማሽ ይቅርታ የምናደርገው የለም። ከሆነ ከአፍም ከሆነ ከልብ ከውስጣችሁ ካልመጣ እንደውም ባፋችሁ አትበሉት። የማይቆጠር ነው። እሱ ሽንገላ ነው። ስለዚህ ከፊል ይቅርታ የለም። ይህንን ይቅርታ ነው የሚነግረን። እንዲህ አይነቱን ይቅርታ ተባባሉ። እንግዲህ ይቅርታ በክርስትና ህይወታችን ውስጥ ሰማያዊ ለውጥ የሚያመጣ ነገር፣ ከሰማይ ጋር የሚያነካካን ነገር በእግዚአብሔር ፊት ነው የምላችሁ ይቅርታ ነው። ይቅርታ ቁልፍ ነገር ነው። ይቅርታ መቀበልም መስጠትም፣ ይቅርታ መጠየቅም ይቅር ማለትም ሁለቱም ከሰማይ ጋር መነካካት ነው። ይቅርታ ስለበደለን ወይም ስለበደልነው ሰው ጋር አይገናኝም። የመጀመሪያው ተበዳይ በመካከላችን ለሚፈጠረው ነገር እግዚአብሔር ነው። ምንድነው ይቅርታ መስጠት፣ ይቅርታ መቀበል? መጀመሪያ በህይወታችን የሚያደርገው ነገር ትዕቢትን ያስጥለናል። ወገኖቼ ፕራይድ ነው። ይቅር ማለት የምንቸገርበት ነገር ፕራይድ አለው። ሰው ሁሉ ፕራይድ አለው። ተበድያለሁ፣ አይገባኝም፣ ይሄ ለኔ አይገባኝም፣ ተበድያለሁ። ብዙ ሴቶች ሜንተር አደርጋለሁና አንድ ጊዜ አንድ ጥያቄ ጠየቅኳቸው። ምናልባት የዛሬ 10 ዓመት ይሆናል። እናንተ ቤት ይቅርታ የሚጠይቀው ማን ነው? ባሎቻችሁ ወይስ ሚስቶች? ማን ናቸው? ምናልባት አንድ 40 ሴቶች ነበሩ ያን ቀን አስታውሳለሁ። ከ40 ውስጥ ሁለታችንም እንጠይቃለን ያሉኝ 5 ሴቶች ናቸው። ሁለታችንም ይቅርታ እንጠይቃለን ያሉኝ። አንዳንዱ ቤት ሚስት ብቻ ናት የምትጠይቀው፣ አንዳንዱ ቤት ባል ብቻ ነው እንደኛ ቤት ይቅርታ የሚጠይቀው ማለት ነው። ምን አለ? ፕራይድ አለ። እኔ እንዳልኳችሁ ውስጤ ፕራይድ ነው። በቃ ትክክለኛ ነኝ፣ ለምንድን ነው ይቅርታ የምጠይቀው? ሁሉ ጊዜ ደግሞ የሚታየኝ የእሱ ጥፋት ነው። ፕራይድ እንዲህ ነው የሚያደርገው። ማንም ሰው በእግዚአብሔር ፊት ራይቸስነስ ጻድቅ ነን እንጂ ፐርፌክት አይደለንም በፍጹም። ማንም ሰው ወደ ፍጹምነት እየተጓዝነን ያለ ነው እንጂ ማንኛውም ሰው ፍጹም አይደለም። ወደ ፍጹምነት እንሰራለን ራሳችንን። ስለዚህ ስህተት ልንሰራ እንችላለን። ኦፍኮርስ ልንሰራ እንችላለን። ልናሳዝን እንችላለን። አዎ ልንበድል እንችላለን። አዎ። ስለዚህ ይሄንን ለማለት ግን ከፕራይድ መውጣት አለብን። ሁለተኛው ደግሞ ይቅር ሰዎችን ይቅር ማለት ሲቀር ይቅር በደልን በቃ መተው ሲያቀተን ለራሳችን ሰልፍ ፒቲ ያለን እናዝናለን። እኔን እንዲህ አድርገኝ እኔን ሰዎች ነን። ዛሬ ጠዋት ከአባቢ ጋር እየተነጋገርን ነበረ ስንመጣ ጌታ ኢየሱስ ክርስቶስ በጣም ይገርመኛል አልኩት። እንደ ጴጥሮስ ልቡን ያሳዘነው በ24 ሰዓት 3 ጊዜ የካደው በቃ ታማኝነቱን ያጎደለውን ጴጥሮስን ትቶታል። ሄደው አተረፈው፣ ገንዘብ አረገው። እንደውም በጎቼን፣ ጠቦቶቼን፣ ግልገሎቼን ብሎ ጭራሽ ያለውን በምድር ያፈራውን በምድር የመጣበት ክርስቶስ ኢየሱስ ወደ ምድር የመጣበት የበጎቹ፣ የግልገሎቹ፣ የጠቦቶቹን ጉዳይ አንስቶ ለጴጥሮስ ለካዲው እንዲህ እየተባባልን የመጣ ምን ጌታ ኢየሱስ ክርስቶስ ግን ምን ሰው ትቶ ማንን አዝረክርኮ ሄዷል አለ። በህይወቱ የመጡትን ማንን አዝረክርኮ ሄዷል እየተባባልን ነው ወደዚህ ገባን። እምነት ያጎደለባችሁን ሰው፣ የዋሻችሁን ሰው እኔ መጀመሪያ ይሄን ክፍል ያነበብኩ ቀን ለጎረቤት አልፈልገውም አልኩኝ። ጴጥሮስን ለጎረቤት አንድ ቀን ከዋሻይ ለጎረቤት አልፈልገውም። ሁሉ ጊዜ ሌብል ነው ማረጋው። ጌታ ግን እንደሱ አይደለም። ጌታ ኢየሱስ ከጴጥሮስ ጋር የመጣ ያየዋል።
ሊሆን ያለውንም ይነግረዋል። ዶሮ ሳይጨስ 3 ጊዜ ትክደኛለህ ይለዋል ብሎት እግሩን ያጥበዋል። ጌታ ኢየሱስ ለራሱ አይደለም የሚያዝነው፣ ለጴጥሮስ ያዝን ነበር። ለጴጥሮስ ያዝን ነበር። ወገኖቼ የውስጥ አይናችን ሲበራልን በደላችንን አይደለም ለሚበድለን ሰው መራራት እንጀምራለን። ለሚያሳዝነን ሰው መራራት እንጀምራለን። አይናችን ይለወጣል። ሰሞኑን አንዲት ሴት ያው ብዙ ጋብቻ እናማክራለንና በጣም በቻሌንጅ ውስጥ ታልፋለችና በጣም አስገረመች። በጣም እኮ ባለቤቴ ጌታን የሚወድ ሲያገለግል የኖረ አሁን ደከመ። በቃ ወጥቷል፣ ሌላ ሴት ጋር ሄዷል፣ ወልዷል። ግን ሲመጣ ልጆቹን ላይ ሲመጣ እረፍ፣ ቡና ጠጣ፣ ተኛ፣ እረፍ ትንሽ እስቲ ቡና ትፈልጋለህ? ሲገባ እዚህ ቤት እኮ ሰላም አለ ይለኛል። እውነት ነው፣ ኢየሱስ ባለበት ሰላም አለ። እኔ አንድ ነው ዓላማዬ ያለች መጥቶ ባለ እንዲሆነ ምናምን አይደለም፣ ግን ኢየሱስ ክርስቶስን እኔ ውስጥ እንዲያይ ይፈልጋል። ምህረትን እንዲያይ፣ ፍቅርን እንዲያይ፣ ወደ ቀድሞ ወደ ክርስቶስ ወደ ነበረበት ሲያገለግለው ወደ ነበረው ኢየሱስ እንዲመለስ ይፈልጋል። ይሄ ነው ዓላማዬ ወገኖች። ይሄ አይኖቻችን የውስጥ አይኖቻችን ሲለወጡ የእግዚአብሔር ልጆች በመንፈስ የሚመሩ ምንድናቸው? የእግዚአብሔር ልጆች ናቸው ይላል። በመንፈስ ስንመራ ብቻ ነው ይሄ የሚሆነው። ስለዚህ ይሄንን ፕራይዳችንን ያስጥለናል። በጣም ከልብ ይቅር ባይነት ውስጣችሁ አሁን በውስጣችሁ የሚቀመጥ ሰው ምናልባት ዓመታት የፈጀ ሊሆን ይችላል፣ የዘመናት ግን ሆልድ አድርገን የሚኖር ደግሞ በጣም ከባድ ነገር ምን እንደሆነ ታውቃላችሁ? እንኖራለን፣ ይዘን ማምለክ እንችላለን። እግዚአብሔር ከሱ ያስጥላል፣ በጣም ከሱ ያስጥላል። አንድ ጊዜ በጣም የሚገርም ሰው በቻሌንጅ ውስጥ የሚያልፍ አገልጋይ ነው። ለካውንስሊንግ መጥቶ አገኘነውና ከባድ ነገር ውስጥ ገብተዋል፣ ተለያይተዋል። እሱ ፉል ታይም ያገለግላል እና እንደው ምክንያቱ ምን ነበር ብለን ስንለው በቃ እምወድህ መስሎኝ ነበር ያገባሁ፣ ግን አልወድህም፣ ውስጤ ፍቅር የለም ማለት። ታዲያ ምን ችግር አለ? ለእኔም ለአንቺም የሚበቃ ፍቅር እኔ ውስጥ አለ አልኳት። ምን ችግር አለ? ለአንቺም ለእኔም የሚበቃ ሙሉ ፍቅር አለ። የለም ጨርሻለሁ። ሄደች፣ ተለያየ። በዚህ ምክንያት ተለያየ። ጌታ መልካም አይደለም? ከአንድ ዓመት በኋላ በቃ እግዚአብሔር ተጸጸተች እቺ ሴትና መጣች፣ ተመልሳ ወደሱ መጣች። ይቅርታ አድርግልኝ፣ በቃ እግዚአብሔር አስተምሮኛል፣ በደሌን አይቻለሁ፣ አሁን ደግሞ እኔ ጨርሻለሁ። ያኔ ያልኩሽን ነገር አስጨረሽኝ፣ ምንም የለም ውስጤ፣ እንዲሁ በጌታ እወድሻለሁ፣ በቃ ጌታን አብረን እናገለግላለን እንደማንም ሰው፣ ግን ውስጤ የሊያ የለም። ትዝ ይልሃል እንዲህ ብላኝ ነበር እኮ፣ ለእኔም ላንቺም የሚበቃ ፍቅር አላልክ? አስጨረሽኝ። እንግዲህ አሁን ደግሞ ለእኔም ላንተ የሚበቃ ፍቅር አለ እኔ ካለችው። አይናችን ሲለወጥ የምንሰጠው እንጂ የምንቀበለው ፍቅር አይኖረንም። የውስጥ አይናችን ሲበራ ፍቅር ተቀባዮች አይደለንም፣ ሰጪዎች እንሆናለን። ስለዚህ ከልብ ይቅር ስንል ስለሱ ነው። መብት መተው አይደለም፣ ሞኝነት አይደለም። እቺ ትራራለታለች የምላችሁ ፈርስት ዲግሪዋን የሰራችው በክሪሚናል ጀስቲስ ነው። ማስተርሷን የሰራችው በካውንስሊንግ እና ቴራፒ ነው። ለአሜሪካን ገቨርንመንት ነው የምትሰራው፣ ሴቶች ላይ ነው የምትሰራው። ታውቀዋለች ምን ልታደርገው እንደምትችል፣ እንዴት አርጋ ጥፍጥፍ አርጋ እስር ቤት ልትከተው እንደምትችል ታውቃለች። መንገዱ ታውቀዋለች። ምርጫ ነው።
በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች ናቸው ይላል ሐዋርያ ጳውሎስ ሮሜ ላይ። ምርጫ ነው። ይቅርታ ምርጫ ነው። ቾይስ እየመረጥን በመንፈስ ቅዱስ መመራትን የምንሄድበት መንገድ ነው። ምርጫ ነው እና ምርጫ ነው አለች። ሰዎች ፉል ይሉኝ ይችላሉ። አንዳንድ ሰዎች ልጅ ግን ጤነኛ ናት፣ ይህን ሰውዬ ተወደዋለች፣ በጣም ብዙ ነገር ነው የሚሏት ብዙ ነገር አለ። ግን አንድ ነገር አለች፣ ምርጫ ነው አለች። ምርጫ ነው። ቻይልድ ሰፖርት አንድ ቀን ጠይቄው አላውቅም ማለት ሲከፍል ይከፍላል፣ ሳይከፍል አይከፍልም። እንዳትጸልይ ነው የሚለኝ አለች። አሁን ግን ጸልይልኝ። ወደ ማን አልኩት አለች። ወደ ኢየሱስ። ይቅርታ ወገኖቼ ኃይል ነው፣ ፓወር ነው። ይሄ እዚህ የምናየው መብራቶች የሚንቀሳቀሱት ምንም አይነት የኤሌክትሪክ ከዚህ ጀምሮ የሚንቀሳቀሰው ሁሉ ፓወር አለው ውስጡ። ልክ እንደዛ ነው ይቅርታ። ሰውን የሚያንቀሳቅስ ፓወር ነው፣ በሰው ውስጥ ያለ ፓወር ነው። ስለዚህ ነው ጠላትም ያንን ፓርታችንን ማበላሸት የሚፈልገው። ክብር ለእግዚአብሔር ይሁን። ይቅርታ መስጠት፣ ይቅርታ መቀበልም ምህረትን ያሳያል። ሁለተኛው ነጥቤ ይሄ ነው። ሁለተኛ ቆሮንቶስ 2:5-7 እንደዚህ ይላል፣ ሰውን ያሳዘነ ማንም ቢኖር ያሳዘነው እኔን ሳይሆን በደሉን ማጋነን አይሆንብኝ እንጂ በሌላ በኩል ከእናንተ ብዙዎች ያሳዝኗል። ለእንዲህ አይነቱ ሰው ከእናንተ አብዛኞቹ የፈረዱበት በቅጣት ይበቃዋል። ስለዚህ ይህን ሰው በጣም ከማዘኑ የተነሳ ተስፋ እንዳይቆርጥ ይልቅስ ይቅርታ እንድታደርጉለትና እንድታጽናኑለት ይገባል። የብዙዎች ቅጣት እንደዚህ ላለው ሰው ይበቃዋል። ምን ሰውየው ተቀጥቷል፣ ፊት ነስተውታል፣ አኩርፈውታል፣ ዞር በል ብለውታል። ይበቃዋል። በቃ ይበቃዋል። ይህን ነው የሚለው፣ በቃ ይበቃዋል። ስለዚህ ምን እናድርግ? ምህረት እናርግለት። ይልቅም ምን አጽናኑት። ቀደም ብለን ነበር የመጣ ነውና እዚች እሳት አደጋው አካባቢ ትጮሃለች። አንድ ሴትዮ ስልክ ይዛ ነው እንዲምትጮህ ያለች ትጮሃለች። ነጭ ነች እና ቆም ብለን አየናት። አሁን ጌታ ቢሆን ዝም ብሏት ትሄዳለች። ትጮሃለች። ስልክ ይዛ እንዲህ እያወራች ነው፣ ላይቭ እያየች ትጮሃለች እና እኛም እሷም ቆመች፣ ትጮሃለች እያለች ጣለችው። አም ሶሪ አለች። አም አ ውመን I can understand your feeling አልኳት። መታ ላይ ነው የወደቀችው እና አለቀሰች። ጸለይኩላት። አውጣት ከዚህ ምሬት፣ አውጣት ከዚህ ቁጣ፣ አውጣት ከዚህ ውስጧ ካለ ጥላቻ። በጣም ከልጅነት ጀምሬ የተጎዳሁ ነኝ አለች። ምሬት። አሁን የይቅርታ መንፈስ በዚች ሴት ላይ ይምጣ ብዬ ጸለይኩኝ። በእግዚአብሔር ለዚህ ነው የዘገየ ነው። እዚህ በራፋቸው አለቀሰች። ጸለየች። እኔም ጸልያለሁ። እሷ እዚህ ላይ ተኝታለች። ጸልዬ ስጨርስ ጌታ ኢየሱስ ይወድሻል አልኳት። ያለኝ እሱ ብቻ ነው አለች። ትሄዳለች፣ ዞር ብላ ቴንኪው ትላለች፣ ትሄዳለች። ወገኖቼ ብዙዎቻችን ብዙ ነገር ተሸክመናል። ትንሽ ነገር ሲነካ ብድግ የሚያደርግ ከልጅነት ጀምራ የተሸከመችው ነው። በ10 ደቂቃ ውስጥ ያፈሰሰችው የተሸከምነው ያለፍንበት። አንድ ጊዜ እናቷ 38 ዓመት ወደ ጌታ ከሄደች ስለሷ በደል ስትናገር ሰማው። 38 ዓመት አገልጋይ ይሄን ያስቀምጣል? ወገኖች ውስጣችሁ የተቀመጠ ነገር አለ። ምህረት ነው። ይቅርታ ማለት ምህረት ነው። የተቀበልነውን ምህረት እግዚአብሔር እንድንሰጠው ይፈልጋል። ሌላ አይደለም። እግዚአብሔር አርጉ ብሎ የሚለን ነገር በየትኛው በእግዚአብሔር ቃል ውስጥ ስታዩ ያልሰጠንን ነገር አይጠይቀንም። እግዚአብሔር የሰጠንን ነገር ይጠይቀናል።
ስታንዳርዱ ራሱን አድርጎ ይቅር እንዳልኳችሁ ምን ይቅር ተባባሉ። የተቀበለ ይቅርታ የተቀበለ ያውቃል። ስለዚህ ነው የራሴን ነገር የነገርኳችሁ። ገላትያ 6:1 ላይ እንዲህ ይላል፣ ወንድሞች ሆይ ሰው በማናቸውም በደልስ እንኳን ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋሃት መንፈስ አቅኑት። አንተ ደግሞ እንዳትፈተን ራስህን ጠብቅ። መንፈሳዊ ሰው የሆነ ሰው ምንድነው? ሰውን ያቀናል። ቅድም እንዳልኳችሁ ጌታ ኢየሱስ ክርስቶስ እግሩን እያጠበ ዶሮ ሳይጮህ 3 ጊዜ ትክደኛለህ ይለዋል። 3 ጊዜ እንደሚክዳችሁ የምታውቁትን ወዳጅ እግሩን አይደለም አጠገቡ ትቀመጣላችሁ። ጌታ ግን እግሩን ያጠበ። እንዲህ አይነት እናንተ መንፈሳዊ ነን ትላላችሁ ከሆናችሁ ምልክቱ ሰውን በመንፈስ ማቅናት ነው። አቅኑት። በጣም የተጎዳንበት ጊዜ ይሄ ጊዜ ነው። እንደ ቤተክርስቲያንም እንደ አማኝም እንደ አገርም የተጎዳንበት ዘመን፣ እርስ በርስ የተጎዳዳንበት ዘመን ይሄ ነው። አንድ ከተማ ውስጥ ለአገልግሎት ሄድኩኝና አንድ ስደርስ ማቃት ሴት የለች። የት ሄደች? የት ነች? አይ ከነች ቸርቹ። አይ የለም በቃ በዚህ ሁኔታ ከተፈጠረ በኋላ አትመጣም። ቀኑን ኤክስቴንድ አድርጉልኝ የምመለስበት ሳላገኛት አልሄድም እና አደረጉልኝና ተገናኘን። እንዴት ይደረግ? እኔና አንቺ ተገናኘን እንታረቅ። ያጣሉን ሰዎች ታርቀዋል። ስለዚህ እኔና አንቺ እንታረቅም አልኳት። መጀመሪያ ባገኝሽ ጥሩ ነበር፣ ባሌ ጥሩ ነበር፣ ባልወጣ ጥሩ ነበር። ብዙዎቻችን በጸጸት ውስጥ ነው። ጸጸት ግን መድኃኒት አይደለም። መድኃኒት ተሰጥቶናል እንዳንጸጸት። የይቅርታ መድኃኒት ተሰጥቶናል። ይቅር ብሎ መሄድ ብቻ፣ ወደፊት ለመሄድ አቅም ማግኘት አለብን። አንተ ደግሞ ምን እንዳትል፣ ራስህን እንዳትፈተን፣ ጀጅመንታል አንሁን። ሰዎች ጥፋት ሲያጠፉ እስቲ እኛ ኮሚኒቲ ውስጥ ሰው ወድቆ ይነሳል? አይነሳም። ከወደቀ በቃ ሁላችንም ዱላ ነው የምናሳርፍበት። ጌታ ኢየሱስ ይሁዳን እግር አጥቧል፣ የጴጥሮስን እግር አጥቧል። ሲመለስ እንኳን ከመቃብር ከተነሳ በኋላ እንኳን ጴጥሮስን ፍለጋ ሄደ። ደግሞ አግኝቶታል። ደግሞ መጨረሻ ላይ ጴጥሮስ ትወደኛለህ አለው። አያውቀውም፣ ልቡን አያውቅም ጌታ። ጴጥሮስ አሁን ራሱን ጠላው። አይናችን ሲበራልን፣ የጌታ ፍቅር አይናችን ሲበራልን መጀመሪያ ውስጣችንን ነው የምንጠላው። ጌታ ሆይ አለ፣ እሱን አንተ ታውቃለህ አለ። በቃ እሱን አንተ ታውቃለህ፣ እንደወድህ አንተ ታውቃለህ። የኔ መለኪያ ፌል አድርጓል። ያንተ መለኪያ ታውቀዋለህ፣ ታውቀኛለህ። ፈራጆች አንሆን። ፈራጅ ስንሆን ይቅርታ ማድረግ ያቅተናል። በጣም እኛ ኢትዮጵያ በአመት እንሄዳለንና ስንሄድ እውነት የነበርንበት ሀገር ነው እንዴ ማለት አብዛኛው የምናገኘው ክርስቲያን ነው። በጣም ብዙ ቦታ ነው የምንሄደው፣ ብዙ ሰው ነው የምናገኘው፣ ብዙ ነው የምናገለግለው። እንዴ ስወጣ ባቢ ወይኛ ትክክል አይደለም ወይ ህዝቡ ትክክል አይደለም፣ ምን ሆነ ነው? ሁሉ ብሶተኛ፣ ሁሉ ቂም አለ። አንተ ደግሞ እንዳትፈተን ራስህን ጠብቅ። ራስህን ጠብቅ። ቀረባክሽ በእኛ ጊዜ በቃ ክርስትና በእኛ ጊዜ ቀረ እንጂ አይባልም። አልቀረም። ቤተክርስቲያን ዛሬም አለች፣ ትላንትም ነበረች፣ ነገም ትኖራለች፣ ትቀጥላለች። እኔ የቤተክርስቲያኑ አድማቂ አይደለም። በእኛ የሚያደምቃት ልጁ ኢየሱስ ብቻውን በቂ ነው። ለቤተክርስቲያን ብቻውን በቂ ነው።
ደግሞ አሉ የሚገርሙ ወጣቶች ደግሞ እግዚአብሔር አሉ በጣም እኛ አንዳንድ ጊዜ የምናገኛቸው በጣም ትዝ ይለኛል አንድ ቦታ አገኘንና ቤተክርስቲያን ነው ትልቅ ቤተክርስቲያን ነው እንደውም በጣም ተሟግተን ነው ይሄድ ነው ግዴላችሁም ብለው ነው ይሄድ ነው ስንሄድ በስተት የ50 ዓመት ሰው የለም በስተት እንደው 49 45 ይሆናል የመጨረሻው ታዲያኛ እዚህ ምን ውስጥ ልታስገቡን ነው ምንም እኮ የለንም አልቋቸው እና መጨረሻ ላይ ፓስተሮቹ ራት ጋበዙን ኮንፈረንሱ አለቀ እነሱን ሽማግሌዎች ተደርድረዋል እነሱን ታቋቸው ይሆናል እና ማን ናቸው እከሌ ከሌ የመሰረተ ክርስቶስ ቤተክርስቲያን ሽማግሌ ልጆች እከሌ እነዚህ ነው ታቋቸዋል የመሰረተ ህይወት ልጆች እነዚህ የሙሉ ወንጌል ልጆች በሙሉ ልጆቻችን ናቸው ከኛ ጥፋት ተመረው የወጡ አባቢ ያልኩት ኢትዮጵያ ተስፋ አላት አልኩት ኢትዮጵያ ቤተክርስቲያን ብዙ ተስፋ አላት ብዙ የተሰወረ ስራ አለ ገርሞን ቁጭ ብለው ስለ ሊደርሺፓቸው ያልመሰከሩልን ነገር የለም ጌታ ሆይ አልኩ ይሄንን የማየት እድል ሰጠህ ቀረበኛ ጊዜ አይባልም በእኛ ጊዜ ቀረ አይባልም እንዳትፈተን ራሳችንን እንጠብቅ በጣም እንጠብቅ ጌታ ኢየሱስ ክርስቶስ ከነሆ የሚወደውን ዮሐንስን ከይሁዳ ጎን አድርጎ ይዞ ነው የሄደው 3 ዓመት ግራና ቀኝ ይዞ እኛ የወለድናቸው ልጆች እንኳን አንዳቸው ሲነጫነጭ እነሱን እኩል አድርጎ ይዞ መሄድ አንችልም ለሚመቸን እሱ ግን ሁሉን እኩል አድርጎ ይዞ ሄደ እስከ መጨረሻው ሶስተኛ ይቅርታ መስጠት ይቅርታ መቀበልም ደስታን ይመልሳል ሁለተኛ ቆሮንቶስ 2:7 እንደዚህ ይላል ስለዚህ ይህ ሰው በጣም ከማዘኑ የተነሳ ይላል ተስፋ እንዳይቆርጥ ይልቅስ ይቅርታ እንድታደርጉለት እንድታጽናኑት ይገባል ይላል ደስታ ይመልሳል ዳዊት ደግሞ ምን ይላል መዝሙረ ዳዊት 51 ላይ የማዳንህ ደስታ በሽታ መንፈስ ደገፈኛል ይቅርታ ደስታ ነው እኛ በጣም በዚህ በካውንስሊንግ በጣም ብዙ ሰው ጋር ነው የምንገናኘውና ነፍሳችን ሐሴት የምታረግበት ነገር ሰዎች ሲታረቁ ስናይ ቅድም እንዳልኳቸው እነዚህ ተበታተኑ ሰዎች እንደዛ እንደምወድህ መስሎኝ ነው ያገባሁ ብላ ሄደ ሴትዮ ይሁን ለኔም ላንቺም የሚበቃ ፍቅር እኔ ጋር ያላትን ሰው ረግጣ ይሄደች ሴት አሁን ደግሞ እኔ ጋር ለኔም ላንተ የሚበቃ ፍቅር አለ የሚያሰኝ መንፈስ ሲመጣ ከዚህ የበለጠ መንፈስ ምን ያስፈልጋል ነፍስን ደስታ የሚሞላ አይደለም ለባለ ጉዳዮቹ ለኛ ደስታን የሚሞላ ወገኖች ለኛ ደስታን የሚሞላ ክብር ለእግዚአብሔር ይሁን ያ የጠፋው ልጅ ሲመለስ አባቱ አየውና ምን ይላል አዘነለት ይላል ከሩቅ አየውና አዘነለት ሮጦ ማንገቱን አቀፈውና ሳመው ይላል ምንም ለይቅርታ ይንጣ ሪፖርት ላይ ያረግንጣ ምንም ለምን እንደመጣ ያቀም ሲመጣ ግን እጁን ዘርግቶ ነው የተቀበለው ብዙ ሰው በልጁ ላይ የሚያዝን ብዙ በተለይ የኔ ትውልድ በጣም ብዙ ሰዎች አሉ በልጆቻቸው ላይ የሚያዝኑ ወላጅ በልጅ የእግዚአብሔርን ፍቅር እኮ የሚያዩበት በእኛ ነው እኛ ውስጥ ነው እኛ ውስጥ ያላዩትን የኢየሱስን ፍቅር ከየት ነው የሚያገኙት አንገቱን አቀፈውና ሳመው ኖ ማተር ዋት ያረከው ነገር ሁሉ እንዳረከው እንኳን ቢሆን ዛሬም እኔ ልጄ ነህ ዛሬም እኔ ነህ ዛሬም ላንተ ምን ልባለኝ ደስ ነው ያለው በደልን ወደ ኋላ ሄዶ አባካኝ ልጅ አጥፊ ልጅ በጣም ብዙ ማቃቸው ሰዎች አሉ ልጆቹ እንዳይደርስብን ብለው በራቸውን የሚዘጉ አጠፋን ያላረገን ምን አለ ያልሸጠን ቤቱን እንዲህ አላረገው ልጅ ነው
ልጅ ነው፣ ከሆዴ የወጣ ነው፣ የኔ ደም ነው፣ ወዴት ይሄዳል ልንል ይገባናል። ጌታ ኢየሱስ ክርስቶስ እውነተኛ ፍቅር ይሄንን ነው በዚህ ሰው ውስጥ የምናየው። አራተኛ ይቅርታ ማለትም ይቅርታ መቀበልን ፍቅርን ያረጋግጣል። የፍቅር ጥጉ ምንድን ነው? የፍቅር ጥጉ ክርስቶስ ፍቅር ጥጉን አሳየን። የመውደድ ጥጉን በመስቀል ላይ ሞተና አሳየን። ጴጥሮስ አንደኛ ጴጥሮስ 4:8 ላይ እንዲህ ይላል፣ ትጸልዩም ዘንድ በመጠን ኑሩ፣ ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ። ፍቅር የኃጢአትን ብዛት ይሸፍናል። ይሸፍናል ማለት በቃ አለቀ፣ አይታይም። የፍቅር ጥጉ እሱ ነው። የይቅርታ ጥጉ እሱ ነው። የምህረት ጥጉ እሱ ነው። ካናዳ ውስጥ በጣም የሚገርሙ ባልና ሚስቶች ነበሩ። ፓስተር ያደርጋሉ። ትልቅ ቸርች ነው፣ በጣም የታወቀ ነው። ሁለቱም የክርስቲያን ቤተሰብ ልጆች ናቸው። አብረው ያገለግላሉ። ቴሌቪዥን ሚኒስትሪ ያላቸው፣ ህዝብ በጣም ብዙ ወጣት ባይብል ኮሌጅ አብረው ነው የሄዱት። የሚያጓጓ የሚያምር አካሄድ ነው አካሄዳቸው። እና አንድ ጊዜ የመጀመሪያ ልጃቸው 16 ዓመቱ ነው፣ ሁለተኛው 14 ነው፣ ሶስተኛው 12፣ ሶስት ወንዶች ልጆች አሏቸው። ማለት ትዳር ጀማሪ ልጆች አይደሉም ማለት ነው። እና አንድ ቀን ሰኞ ቀን መጸለይበት ጊዜ ነበር አለ። ቢሮዬ ውስጥ ሆኜ ቤቴ ውስጥ ሰኞ የራሴ ግል ጊዜ መወስድ ነው። አንኳኳች አለ እና ከፈትኩላት። ገባች፣ በሩን ዘጋች፣ ማልቀስ ጀመረች አለ። ግሬ ላይ ወድቃ ማልቀስ ጀመረች አለ። ምን ሆንሽ? ከሌላ ሰው አርግዣለሁ፣ ወድቄያለሁ በኃጢአት አለችኝ። ወድቄያለሁ፣ ቀጥሎ አርግዣለሁ አለችኝ አለ። ዞረብኝ። ቀልድ መሰለኝ ምን መሰለኝ፣ በጣም ግራ ተጋባዋል። እና ሰማዋት። ምንም የስ የለም ኖ የለም፣ ጸጥ ነው ያልኳት አለ። እና ትዝ አለኝ አለ አንድ መጽሐፍ አንብቤያለሁ፣ ኢዝ ጋድ ኢን ዩር ማሬጅ የሚል እግዚአብሔር በትዳር ውስጥ አለ የሚል መጽሐፍ አንብቤያለሁ አለ። ሄድኩና ከቢሮዬ ከሼልፍ ላይ አወጣሁታል። ለካ ለማንበብ መጽሐፍ ለማንበብ አእምሮ መሰብሰብ አለበት። አልቻልኩም ማንበብ አለ። ውስጤ ይቃጠላል አለ። በድንጋይ ተወግራ እንድትሞትልኝ ውስጤ ይቃጠላል አለ። እና አቃተኝ አለ። ታዲያ ለምንድን ነው? ጸሐፊውን አውቀዋለሁ፣ ካውንስለር ነው፣ ለምን አልደውለለትም አልኩኝና ምንም መልስ አልሰጠኋትም። ጥያት ከቢሮ ወጥቼ ደጅ ወክ ማድረግ ጀመርኳል። 2 ሰዓት አካባቢ ፈጀውኝና ደወልኩለት። ስደውልለት ማን ያውቃል አለኝ አለ። ማንም አያውቅም። እኔም ከሰማሁ 2 ሰዓት ነው። 2 ሰዓት ነው ከሰማሁ። ነገ ጠዋት ሁለታችሁም እኔ ጋር እንድትመጡ፣ ልጆቻችሁን ለአንተም ወላጆች እንዲጸልዩ ለሷም ወላጆች እንዲጸልዩ ነገሩ ነገ ጠዋት እኔ ጋር ነው አለ። አይሮፕላን ላይ ወተን አለች የማቀው ባለቤቴ አለች ሼም አለች፣ እያየሁት ሼም ፊር ጊልት ይፈስብኛል አለች። ልባችን ያ እነዚህ ሁሉ አመታት በአንድ ላይ የሆነ ልብ ሩቅ ለሩቅ ሆኖ ልባችን አየዋለሁ አለች። አይሮፕላን ላይ ጎን ለጎን ተቀምጠናል፣ ሩቅ ለሩቅ ነን አለች። ፍጹም እንዲህ አይነት ኑሮ የምንኖር ሰዎች ልንኖር እንችላለን። ጎን ለጎን አንድ አልጋ ላይ አንድ መኪና ውስጥ እየሄድን ልብ ሩቅ ለሩቅ ልንሆን እንችላለን። ደረስንና አረጋጉን ቁጭ አለን። እኔ ቶሎ ብዬ የምፈልገው ሚላትን ብሎ ቶሎ ከህይወቴ እንዲያወጣት ነው የምፈልገው። እና እስቲ እኔ እናንተ ወክ እናርግ ብሎኝ ይዞኝ ወጣለ። እና ወክ ሊያረግ ይዞኝ እየወጣለ አንድ ጥያቄ ጠየቀኛል። ካናዳ ነው አንተ የምትኖረው አለኛል። አዎ ካናዳ ነው። በረዶን አውቀዋለሁ። በበረዶ ሰዓት በራፍ ላይ አንድ ቀን ጠዋት ራቁቱን ህፃን ልጅ በራፍ ላይ ብታገኝ ምን ታረጋለህ? አስከፖል ዋትስ ሃፕኒንግ አሁን ቤት ይሆናል። እግዚአብሔር አንድ ህፃን አንጥቶ ቤት በራፍ ላይ አስቀምጦ ሲለኝ ወዲያው መንፈስ ቅዱስ ስለ እግዚአብሔር ልጅ ኢየሱስ
ኃጢአት ሆኗል እያልኩ የሰበኩበትን ያስተማርኩትን የራሴን ድምጽ ሰማሁት። ኃጢአት ክርስቶስ ስለኛ ኃጢአት ሆነ ብዬ አስተምሬያለሁ፣ ሰብኬያለሁ ብዙ ዘመን። ግን ኃጢአት መሆንን አላውቅም ነበር። ኃጢአት መሆኑ ለካ ፔን አለው። ክርስቶስ እንደታመመ አላውቅም። ክርስቶስ መስቀሉ እንዳመመው አውቃለሁ፣ ኃጢአቴ እንዳመመው አላውቅም ነበር። የተወጋው ያ ቁስል የመጣው በእኔ ኃጢአት ምክንያት እንደሆነ አላውቅም። ስለ ኃጢአቴ ሞቷል ስል ፔኑን አላወቅኩም። የኔን ፔን በእኔ ተነሳ ፔን እንዳረጋ አላውቅም ነበር ብያለ ፔን ነው ያረኩት። ገባኝ አልኩት አለ። ኃጢአት ሆናለሁ፣ እንደሱ ኃጢአት ሆናለሁ፣ በመስቀል ላይ ሞታለሁ። እስከዛሬ ራሴን ክጄ ሞቼ የምከተለው ነበር የመሰለኝ። ራሴን ስሰጠው ለካ ሰው ሳይሞት ያገለግላል አለ። ሰማችሁ? ሰው ሳይሞት ያገለግላል። ቴስት ይደረጋል። የሞተ ሰው ሆስፒታል ውስጥ ቴስት የሚያደርጉበት መሞቱን ልቡ ቆሞ ምናምን ቴስት ካደረጉ በኋላ ስቲል መጨረሻ ቴስት የሚያደርጉት ነገር አለ። አሁን መሞቴን ቴስት የምደረግበት ጊዜ ነው። አይ ፎርጊቭ አልኩታል። ስንመለስ ሌላ ሰው ነኝ አለ እና ተመልሰን ወደ ካናዳ ስንመጣ ለነዚህ 3 ልጆቼ ይሄን ነገር ምን ብዬ ነው ማወራው አልኳል። እንዴት አድርጌ ነው ማወራው? ምን ብዬ ልንገራቸው? ስለ ክርስቶስ ኢየሱስ ጽድቅ ሳስተምር ኖሬ አሁን እዚህ ጋር ምን ልበላቸው? አይሮፕላን ላይ ሌላ ጥያቄ አልነበረኝም። ለልጆቼ ምን ላወራቸው ነበር? እና ይሄን ቃል እግዚአብሔር ሰጠኛል። ፍቅር የኃጢአትን ብዛት ይሸፍናል። ብላንኬትድ ነው የሚለው እንግሊዘኛው። በቃ ገባው። መኝታ ቤት ብላንኬት አለበስኳት፣ ሸፈንኳት፣ ልጆቼን ጠራው፣ ይሄን ቃል ሼር አደረኳቸው። ዛሬ እናታቸው በኃጢአት ውስጥ ነች። ጌታ ግን እንዲህ እንደተሸፈነችው ብላንኬት አርጓታል፣ ምህረት አርግታል። ፍቅር ስለምን ወዳት በኃጢአቷን ሁሉ በኢየሱስ ክርስቶስ ይቅር ብለናል። ማሚ ብለው አለቀሱ። አለቀ። ስንወጣ ሁላችንም ሌሎች ሰዎች ነን። ይህን የህይወት መንገድ ጀመር ነው። ያ ልጅ ተወልዶ ዘ ቾዝን አሉት። ዘ ቾዝን ብለው 4ኛ ልጅ አድርገው አሳደጉት። አሁን በካውንስሊንግ ሁለቱም ከዛ ሲመለሱ የመጀመሪያ 3 ዓመት ቁጭ አሉ። መተው አሜሪካን ሀገር ልጆቻቸውን ይዘው ቁጭ ብለው ልጅ ተወልዶ 2 ዓመት እስኪሞላው ሂል እስኪያረጉ ራሳቸውን ለዩ። ከ3 ዓመት በኋላ ተመለሱ። ሲመለሱ መጀመሪያ ያረጉት ቲቪ ሾው ላይ ነው የወጡት። ዩቲዩብ ላይ ማየት ትችላላችሁ። ቦብ ኤንድ ኦድሪ ነው የሚባለው። 2007 ሀፕን ያደረገ ነገር ነው። ወጡ። 1 ሚሊዮን ሰው ነው ከወደቁበት እስከዛች የ3 ዓመት ታሪክ የመሰከሩት። እኔ የአሜሪካን መንገድና ብር አያስቀናኝም። ይሄ እውነታቸው ያስቀናኛል። መቼ ነው እኔ በወደኩበት ሌሎች የማይደግሙት? መቼ ነው እኔ ራሴን የምከፍተው? አንናገር። 1 ሚሊዮን ሰው ነው ያያቸው። 1 ሺህ ከ1 ሚሊዮን ሰው 250,000 ሰው ቢተርፍ ቀላል ነው? የ250,000 ሰው ትዳር ቢተርፍ ወገኖቼ፣ ፍቅር ኃጢአትን ይሸፍናል። አሁንም የሚገርሙ ኢትዮጵያውያን ይሄን መንገድ የሚሄዱ አሉ። የሚገርሙ ወንድሞች አሉ። የሚገርሙ የሚያስደንቁ እህቶች አሉ። የሚገርሙ ይቻላል። ኦፍ ኮርስ ይቻላል። የማይቻል ነገር አይደለም። ፍቅር የተሰጠንን ነው። ቅድም እንዳልኳችሁ እግዚአብሔር የሰጠንን ነገር ነው የሚጠይቀን። ያልሰጠንን ነገር አይጠይቀንም። ፍቅር ነው። ፍቅር ሰጥቶናል። የሰጠንን ግን እንድንሰጥ ይጠይቀናል። ክብር ለእግዚአብሔር ይሁን። ይቅርታ መቀበልም መስጠትም የሰይጣንን ሐሳብ ያፈርሳል። የመጨረሻ ነጥቤ ነው። 2ኛ ቆሮንቶስ 2:10-11 እንደዚህ ይላል። እናንተ ይቅር የምትሉትን ሰው እኔም ይቅር እለዋለሁ። በእርግጥ ይቅር የምለው ነገር ካለ በክርስቶስ ፊት ይቅር የምለው ስለናንተ ስል ነው። ይህንንም የምናደርገው ሰይጣን መግቢያ ቀዳዳ እንዳያገኝ ነው። የእርሱን እቅድ አንስተውምና። የሰይጣንን አጀንዳ ምን ለማድረግ? ለመዝጋት ነው።
እኔ ዛሬ ይሄን ብዬ እንኳን ብሄድ ይበቃኛል። ይቅር ማለት የሰይጣንን አጀንዳ መዝጋት ነው። በሩን መዝጋት ነው። መግባት አትችልም ማለት ነው። ማለትም ይቅር ማለትም ይቅርታ መጠየቅም በሩን መዝጋት ነው። ይህን ነው የሚለው ሐዋርያ ጳውሎስ። የቆሮንቶስ ቤተክርስቲያን በብዙ ነገር ውስጥ ውስብስብ ውስጥ ችግር ውስጥ ያለፈች ናት። አንዱ ከሚሰጋበት ነገር ሁል ጊዜ ሰይጣን ቀዳዳ እንዳያገኝ ነው። በቃ ሰይጣን ቀዳዳ አንዱ ይሄ ነው። ይቅርታ ለማድረግ አንዱ ሰይጣን ይሄን ነው የሚያገኘው። ሁለተኛ የሚፈራው ፊልጵስዩስ ላይ የሚያነሳው ምን ይላል? ሁለተኛ ቆሮንቶስ 11:3 ላይ የሚያነሳው እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ካላችሁ ቅንነትና ንጽሕና እንዳትጎድሉ እፈራለሁ እሰጋለሁ ይላል። በቃ የሚፈራው ይሄንን ነው። የሚያሰጋው ነገር ይሄ ይሰጋል። የሚፈራው ለምን? እድል ፈንታ ይኖረዋል። ምን ያጠፋል? ለክርስቶስ ያለንን ቅንነትና ንጽሕና ያጠፋናል። ሲያቅታችሁ ይቅርታ አሁን ባላችሁበት ስፍራ ይቅርታ ማለት ያቃታችሁ ነገር ካለ ሰይጣን በህይወታችሁ እድል ፈንታ አግኝቷል። ይሄን ማለት በእርግጥ እላችኋለሁ። እድል ፈንታ ያመታት ሊሆን ይችላል። የዛሬ 2 ዓመት ቸርች ውስጥ ስለ ይቅርታ እናገር ነበርና ካለቀ በኋላ እንግዳ መጣች ናት። ድንገት ነው የመጣሁት አለች። ግን የመጣሁት እግዚአብሔር ምን ስብርብሬ ወጥቶ ነው የመጣሁት አለች። የ35 ዓመት ወዳጅነት ችግር ተፈጥሯል። ወገኖች ምርጫ ነው። በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች ናቸው። ይቅርታ ምርጫ ነው። የእግዚአብሔር መንፈስ ምሪት ነው። መሸነፍ አይደለም። ከእግዚአብሔር ሐሳብ ጋር መስማማት ነው። እሺ ለምንድን ነው ይቅርታ ማድረግ የሚያቅተን? እቺን ብዬ ሐሳቤን ጠቀልላለሁ። ለምንድን ነው የሚያቅተን? ለምንድን ነው? ይቅርታ መጠየቅም ቅድም እንደኔ እንዳልኳችሁ መቀበልም ለምን ያቅተናል? አንዳንድ ጊዜ ሰዎች ይጠይቁኛል፣ ቆይ ቃቁ እሺ ይቅርታ ጠየቁኝ፣ ይቅርታ ተባባለን፣ ግን እንደ ድሮ መሆን አለብን እንዴ ይሉኛል። ታዲያ ይቅርታ የት ጋር ነው? እንደ ድሮ መሆን ካልቻል ይቅርታ ምን ሰራ? ለምንድን ነው ግን የሚያቅተን? ይህን ግን በጣም ማሰብ አለብን። ለምንድን ነው? ለምን እኔ ያቅተኛል? ጌታ ኢየሱስ ክርስቶስ አንድ ጊዜ እንዲህ አለ፣ ማቴዎስ 7:12 ላይ ሌሎች እንዲያደርጉላችሁ የምትፈልጉትን ነገር እናንተ አድርጉላቸው፣ ኦሪትም ነቢያትም በዚህ ይጠቃለላሉ። ያለ ኤክስፔክቴሽን በየትኛውም በትዳር በሉት በቅዱሳን ህብረት በሉት ያለ ኤክስፔክቴሽን መውደድ። ሰሞኑን ማዘርስ ዴይ ነው እና አንዲት እናት በጣም በልጆቿ አዝና መጣች። በቃ በጣም ተጎድቻለሁ። ምን መከራ በልቼ ብቻዬን ያሳደግኳቸው አንድ ልጅ እንኳን ሃፒ ማዘርስ ዴይ የሚለኝ ጥፋ አለች። በእናትሽ እሺ በይኝ አንድ ነገር አልኩ። ሁሉም እናት ሆነዋል አልኳት። አንቺ ማዘርስ ዴይ ስጦታ ስጫቸው አልኳት። አርጊላቸው። አልችልም ማለች። አርጊላቸው። ኤክስፔክት እናደርጋለን እንዲደረግልን ነው። እኛ ያሰመርነው ነገር አለ። በፍቅር መካከል ያሰመርነው አለ። ፍቅር ሰጪዎች መሆን አንችልም። መወደድ ነው፣ መከበር ነው፣ ከፍ ማለት ነው የምንፈልገው። ያንን ነገር ነው የምንፈልገው። እስቲ ያለ ኤክስፔክቴሽን ወዳጅነታችንን እንቀጥል። ወዳጄ ናት፣ እህቴ ናት፣ ግን ያለ ምንም ኤክስፔክቴሽን ብትደውል ባትፈልገኝ። በጣም የሚገርሙ ወዳጆች አሉኝ። በጣም እኔ በጣም ባካና ነኝ። ደውለው ወይ በ3 በ4ኛ ቀን ነው የምደውለው። ሲተውል ሜሴጅ አይኑ ቢዚ ነሽ፣ በቃ ሰላም ልንልሽ ነው።
ልቤ እንዴት ያሳርፈዋል መሰለኝ። ዲማንድ አያረጉኝ። ዲማንድ ስናረግ ነው እንዴ እኔ ስንት ደውዬ እሷ አልመልስላትም የምንል ብዙ ነው። ያለ ኤክስፔክቴሽን እስቲ ሚስትህን ወደዳት። ያለ ምንም ቅድም እንዳልኳቸው አመፀኛዋን እኔ በተወደድኩበት ፍቅር። አንድ ጊዜ ካውንስሊንግ ላይ አንዷ እንደዚህ አለች፣ የኔ ባል አክብሮት ዲዘርቭ አያረግም አለች። ፈተና ወደቅሽ አልኳት። ወደቅሽ፣ በቃ ፈተና ወደቅሽ። ስለሚገባው ሳይሆን ለጌታ እንደሚገባው ነው የተባለው። ቀጥታ እሱን አይደለም፣ ለጌታ እንደሚገባው በተክርስቲያን ለጌታ እንደሚገባው እንደምትገዛ ለባሎቻችሁ ተገዙ። ጌታን ኢንቮልቭ ያደርጋል። ሚስትን ስትወድ ጌታን ኢንቮልቭ ያደርጋል። ለባልሽ ስትገዢ ጌታን ኢንቮልቭ ያደርጋል። ስለዚህ የምንሆነው ኤክስፔክት አድርገን ሳይሆን ከሱ ኤክስፔክት አድርገን ነው። አሜን። ምላሽ ለምታረጉት ነገር ከሱ ኤክስፔክት አድርጉ። ይሄ በጣም የተጎዳንበት በእውነት ነው የምላችሁ። በጣም እኛ ጋር የማያምኑ ሰዎች ይመጣሉ፣ እስላሞች ይመጣሉ። አንዳንድ ጊዜ አባቢ ይለዋል፣ ምን ሆነናል? ክርስቲያኖች ምን ሆነናል? እንዴት ነው እንደዚህ የምንማረረው? ጌታ ሊመጣ በደጅ እንትና ትናንት ነበር ዛሬ የለም። ነገ እኮ እኔ እቀጥላለሁ፣ ነገ ወንድሜ ይቀጥላል። ለዚች ምድር አይኑን አያሳየን። በጣም ከብዙ ሀገር ይደውሉልና በዙም እናገለግላለን እናማከራለንና አውቃው ነው የሚመጡት። ክርስቲያን ካውንስለርስ እንደሆነ ያውቃሉና እንግዲህ እግዚአብሔር ቃል እናነባለን ስንላቸው በዙም ውስጥ ተነስተው ይቆማሉ። እግዚአብሔር ቃል እናነባለን ስንል ተነስተው ይቆማሉ። የእግዚአብሔር ፍርሃት የት ነው ያለው እንባባላለን። ማጋ ነው ያለው? በእውነት ነው የምላችሁ 2 ወይም 3 ሴሽን ነው ካውንስል ብናረግ ከዛ በኋላ የለም በቃ ገባን ነው። አንድ በጣም እንደውም የገረመን በጣም አቡን ምን ያልሄደበት የለም። እሺ ላይሏቸው ይችላሉ፣ ግን እንማራለን ብለዋል። በጣም ጥሩ። ከወጣ በጣም ቆይቷል። ትንሽ ልጆች ባክ ቱ ባክ 3 ልጅ ይዛ ነው መከራውን የምታየው ልጅ ነው። ግን በቃ ያልሄደ የለም። ግን እማራለሁ ግን ብሏል። ግባት በሉኝ። ሶስተኛው ሴሽን ላይ ጀመረ። ሳየው የለም። እሷ ገብታለች በዙም። ዛሬ የለም ልደውልለት ስል አትደውይለት ይመጣል አለችኝ። እንደማይነጋገሩ አውቃለሁ። ምን ማለቷ ነው? ይመጣል ትለኛለች። ፈገግታም አይባታለሁ። እርቅ አላሰብኩም። እኔ እዚህ ነኝ ያለሁት እነሱ ውስጥ አይደለሁም። እና ይመጣል ስትለኝ ትንሽ ቆየና መጣ። ሲመጣ ከኋላዋ ከካሜራው ስር ሳንፈቅድላችሁ ትታረቃላችሁ አላችሁ። መጣ፣ ይቅርታ ጠየቃት። ሰው የለ ምን የለ፣ ጨረሱ። ቤቱ ገባ፣ አለቀ። አሁን እናንተ የሚያስፈልጋችሁ ኢየሱስ ክርስቶስ ነው ብለን ጌታን መሰከርንላቸው። ጌታን ተቀበሉ። ወገኖቼ ምንድነው ኤክስፔክት የምታረጉት? እስቲ አሁን በልባችሁ የተጎዳችሁበት ሰው ካለ ኤክስፔክት የምታረጉት ነገር አለ ከሱ። እስቲ መልሱ። እናንተ ምላሽ ስጡ በማድረግ ፍቅር እጥፍ በማድረግ የገላመጣችሁ የከፋባችሁ ሰው አለ፣ መልካም አድርጉና ሞክሩት። መንገዱን ነው የምታጥሩት። ሰው አታዝረከርኩም፣ ሰው ታተርፋላችሁ። ጌታ ኢየሱስ ክርስቶስ ከይሁዳ በስተቀር የተዝረከረከ ጥሎት የለም፣ ሁሉን አተረፋቸው። ጴጥሮስን ያተረፈ ጌታ ውሸታሙን ካዲውን ያተረፈ ጌታ ከዚህ ጋር ይወዳደራል? ለምትቆጥሩት በደል ኃጢአት ያለ ኤክስፔክቴሽን ለሰዎች እንሄድ። እንጸልያለን። ይረዳል፣ ይደግፋል፣ ጉልበት ይሆናል ጌታ። አይዞ ባይ ወገን ደራሽ የምስኪኖች አለኝታ።
ይረዳል፣ ይደግፋል፣ ጉልበት ይሆናል ጌታ። አይዞህ ባይ ወገን ደራሽ የምስኪኖች አለኝታ። እግዚአብሔር ሆይ እንለምንሃለን። ልባችንን የምታውቅ ውስጣችንን የምትመለከት የእግዚአብሔር መንፈስ ዛሬ ወደኛ ና። ዛሬ አገኛት፣ ነፍሳችንን አገኛት። ጌታ ሆይ እንደመጣን ሆነን አንመለስ። ዛሬ አስጥለን እስቲ በቃ ያዙና ይሄው ጌታ ሆይ ላንተ ጣልኩ በሉት። በጌታ በኢየሱስ ክርስቶስ ስም ይሄው ወገኖቼ ላንተ ጣሉ። ያዘኑበትን፣ የተሰበሩበትን፣ የቆሰሉበትን በጌታ በኢየሱስ ክርስቶስ ስም አንተ እግር ስር ጣሉት። መንፈስ ቅዱስ ካዘኑበት ነገር ሁሉ በኢየሱስ ክርስቶስ ስም ነፃ አውጣቸው። ጌታ ሆይ ሁላችንን እርዳን። ጌታ ሆይ በደስታ በምህረት በፍቅር በሕይወታችን የመጡትን ሰዎች እንዳናዝረከርክ እርዳን። ጥበቃ ከኛ ጋር ይሁን። መንፈስ ቅዱስ ስም ይባረክ። በጌታ በኢየሱስ ክርስቶስ ስም ጸለይኩ፣ አሜን። ስለመጣው የእግዚአብሔር ቃል እግዚአብሔርን እጅግ አድርገን እናመሰግናለን። እህታችን ቃቆ እግዚአብሔር ይባርክሽ። እስቲ ሁላችንም እንጸልያለን። በመጣው ቃል ላይ ጥቂት ጊዜ ወስደን ራሳችንን በእግዚአብሔር ቃል ራሳችንን እንመርምር። ዛሬ ይቅር ያላልናቸው ወንድሞች፣ ይቅር ያላልናቸው እህቶች፣ በትዳራችን ውስጥ ይቅር ያላልነው ነገር ቢኖር እርስ በርሳችን በዚህ ጊዜ በእውነት ይህ ቃል በከንቱ አልመጣምና